ሰላም ጤና ይስጥልን ውድ የመለከት ቻናል ተከታታዮቻችን፣ ይህ መለከት የተሰኘ የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ስለ ኢትዮጵያ ባህል፣ ቋንቋ እንደዚሁ እምነት እንተርካለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ሆኑ። ለዩቲዩብ ቻናሉ አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬ ይዤላችሁ እንግዲህ የቀረብኩትን ግዕዝ ወይንስ ሳባ በሚለው ርዕስ ላይ ነው። እንግዲህ ብዙዎቻችን ስለ ኢትዮጵያ ስናነሳ ከምናነሳው የመጀመሪያ ነገር ምንድነው? ቋንቋ ነው። እንግዲህ ስለ ቋንቋ ስናነሳ ደግሞ ሁለት ጽንፎች ይነሳሉ። እነዚህም ጽንፎች ወይም ቡድኖች ምንድናቸው? የኢትዮጵያ ቀደምት ቋንቋ ሳባ ነው። አይ የለም የኢትዮጵያ ቀደም ቋንቋ ግዕዝ ነው የሚሉ አሉ ማለት ነው። ስለዚህ እስከ ፕሮግራማችን ማብቂያ ድረስ ቆዩና የትኛው ቋንቋ ነው መጀመሪያ የተገኘው? ኢትዮጵያ የትኛው ቋንቋ ትጠቀም ነበረ? በአጠቃላይ ስለ ኢትዮጵያ ቋንቋ ዛሬ ምንቃኝ ምንዳስስ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ሆኑ። እሺ እንግዲህ እንደተነጋገርነው ግዕዝ ነው ወይንስ ሳባ ከሚለው ከመጀመራችን በፊት ግዕዝ የሚለው ቋንቋ ምን ማለት ነው ከሚለው ጀምረን እንነሳ። ግዕዝ ማለት ከትርጉሙ ስንነሳ ቀዳማዊ ወይም መጀመሪያ ማለት ነው። ትርጓሜው ማለት ነው የራሱ የፊደል አቀራረጽ ያለው ነው። ለምሳሌ አዳም የሚለውን ቃል ብንመለከት እሱ ራሱ የግዕዝ ቃል ነው። ትርጉሙም ያማረ ወይም የተዋበ ማለት ነው። ስለዚህ የሚያሳየን ምንድነው? እንግዲህ የሰው ልጅ ከአዳምና ሔዋን ዘር ነው የመጣው ብለን እንቀበላለን። ስለዚህ አዳም ደግሞ የመጀመሪያው ሰው እንደመሆኑ የሱ ስም ከግዕዝ ትርጓሜ ከተነሳ ግዕዝ እንግዲህ ቀዳማዊ እንደተባለው እንደ ትርጓሜው መጀመሪያ የተገኘ ነው ለማለት ያስችላል ማለት ነው። ግዕዝ ደግሞ የዚህኛው ብሔር ነው ብለን የምንለው ነገር አይደለም። በኢትዮጵያ ውስጥ ከመጀመሪያ ጊዜ ጽሕፈት የተገኘው በግዕዝ ቋንቋ ስለሆነ እንግዲህ የኢትዮጵያ የመጀመሪያ ቋንቋ ነው ልንለው ችለናል። በግዕዝ ደግሞ ሌላው ለየት የሚያደርገው ነገር እንዲሁም የመጀመሪያ ነው የሚያሰኘው ምንድነው? ምንም አይነት ቃላት በግዕዝ ላይ ትርጉም እናገኝበታለን። ለምሳሌ አሁን ላይ በአማርኛ መዝገበ ቃላቶች ወይም ደግሞ በሌላ ሀገር ቋንቋ የማይገኙ የቃላት ትርጓሜ ፍቺ ሁላ በግዕዝ ቋንቋ ተጽፈው እናገኛቸዋለን። ለምሳሌ አሁን ላይ ይሄ የቴክኖሎጂ የምንላቸው ቋንቋዎች አሉ። ለምሳሌ እንደ ቴሌስኮፕ፣ ኮምፓውንድ፣ ግራቪቲ፣ አይዲዮሎጂ የሚባሉ ቃላቶች አሁን ላይ ዘመኑ ያመጣቸው የቅርብ ጊዜ ቃላቶች ይሁኑ እንጂ በጥንቱ የግዕዝ የኢትዮጵያ ትርጓሜ አላቸው ማለት ነው። ለምሳሌ ቴሌስኮፕን መቅረበ ኮከብ፣ ግራቪቲን ደግሞ ስህበተ ምድር፣ አይዲዮሎጂን ርዕዮተ ዓለም፣ ኮምፓውንድን ውህድ ብለው ይፈተዋል። እንግዲህ ብዙዎቹ አማርኛ መስለውን የምንጠቀማቸው አሉ። ለምሳሌ ርዕዮተ ዓለምን እንግዲህ ቋንቋ ይወርሳል ይዋረሳል ከዚያም የመጣ ነው እንጂ የእነዚህ ትርጓሜዎች በአጠቃላይ ግዕዝ ላይ የሚገኙ ናቸውና ቋንቋውን ወይም ደግሞ ግዕዝን ከሌሎች ቋንቋዎች ለየት የሚያደርገው በአማርኛ መዝገበ ቃላት ላይ ወይም ደግሞ በሌሎች ቋንቋዎች ላይ የማናገኘውን ፍቺ ሁላ በግዕዝ ላይ የሚታጣ የቋንቋ ፍቺ አለመኖሩ ነው ማለት ነው። ይሄም ቀዳማዊና የመጀመሪያ እንዲሆን ያደርገዋል። ሌላው ስለ አመጣጡ ስንመለከት ደግሞ እንደነገርኳችሁ ሁለት ጽንፎች አሉ ማለት ነው። ይኸውም የኢትዮጵያ የሰው ዘር መገኛ እንደመሆኗ ይህ ቋንቋ ኢትዮጵያ ነው የተገኘው የሚሉ አሉ። ሌሎች ደግሞ ለምሳሌ ማኅቶተ ጥበብ ዘልሳነ ግዕዝ በሚለው መጽሐፍ ላይ ከነገደ ሲም በ8ኛው ምዕተ ዓመት እነዚህ ወደ ኢትዮጵያ ሲመጡ የኢትዮጵያን ቋንቋ ሆነ ብለው የኢትዮጵያን ቋንቋ ነው የቀየሩት ብለው የሚያስቀምጡ አሉ። እንግዲህ ከዛ አስቀድሞ የመጡት ሳባውያን ነበሩ። ስለዚህ ቋንቋው ሳባ ስለነበረ ሳባን ነበር የምንጠቀመው ብለው የሚያስቀምጡ አሉ። በአጭሩ ይህን ጠቅላላ አድርጌ ሳስረዳችሁ ምንድነው? ኢትዮጵያ እንግዲህ በባለፈው በመጀመሪያው ክፍል ላይ እንግዲህ የዩቲዩብ ቻናል ላይ የመጀመሪያውን ትረካ ስለ ኢትዮጵያ ቀዳማዊ ዘሮች እነማን ናቸው በሚለው ስናነሳ ትዝ ይላችሁ እንደሆነ የኖህ ዘሮችን ነበር የተመለከትነው አይደለ? ከኖህ ልጆች 3 ልጆች ማለት ነው እንግዲህ በጥፋት ውሃ ከጠፉት የቀሩት 3 ልጆች ነበሩና ከነዚህ ከ3ቱ ልጆች ካም ቀድሞ በኢትዮጵያ ላይ ይኖር እንደነበረ ግዛቱን ያስፋፋ እንደነበረ የነዚህም ዘሮች ደግሞ ሳባ የሚባል ግዛትን መስርተው በአክሱም ይኖሩ እንደነበረ ኋላ ላይ ሁለቱ የወንድሞቹ ማለት ነው ማለትም ሴምና ያፌት በህንድ ካለው ንጉስ ጋራ በጦር እየወጉ ስላስቸገሯቸው በእስያ በኩል አድርገው ወደ ኢትዮጵያ እንዴት እንደገቡ
አገባባቸውን የኢትዮጵያ ግዛትን በአጠቃላይ በዛኛው ቪዲዮ ሰርቼላችኋለሁና ያንን ስንመለከት እንግዲህ ሳባውያን ቀደም ብለው የተገኙ ስለሆኑ እነዚህን ሁለት ጽንፎች ስናስማማ ያው የሳባ ቋንቋን ኢትዮጵያ ቀድማ ትጠቀም ነበር ማለት ነው። ስለዚህ ይሄ እሙን ነው። ነገር ግን በእስያ በኩል አድርገው የመጡት የሴም ዘሮች ማለት ነው ነገደ ሴሞች ቋንቋቸውን በጽህፈት ደረጃ አሳድገውት ነበር። ይኸውም ግዕዝ ነው ተብሎ የሚጠራውና ይህ ግዕዝ ቋንቋ በጽህፈት ደረጃ አድጎ ስለነበረ ወደ ኢትዮጵያ ከገቡ በኋላ ትዝ ይላችሁ እንደነበረ 3 ዘሮች ከሴም ተከፋፍለው የኢትዮጵያን ግዛቶች ይዘው ነበረ። ለምሳሌ እንደ አፋር፣ ኦጋዴንን እና በአንድ ወቅት የህንድ ጦር መጥቶ ጲዮሪን ሲወጋው ማለት ነው። አንደኛ ጲዮሪን ሲወጋው ሁሉም ተሰብስበው እንዳዳኑት ወይም ደግሞ ለሀገራቸው በመዝመት ሀገሪቱን ነፃ እንዳወጡ ያን ጊዜ አጋዚያን እንደተባሉ ቋንቋውም ደግሞ ግዕዝ እንደተባለ አይተን ነበረ። ስለዚህ በወቅቱ እንዴት ነበር ሲጠቀሙት የነበረው? እስከ 8ኛው ምዕተ ዓመት ድረስ ማለት ነው በቋንቋ ደረጃ ግዕዝን ይጠቀሙታል። ሳባውያኖችም በጽህፈት ደረጃ እርግጥ አሳድገውት ስለነበረ የሳባዊ ጽህፈት ተቀምጦ ነበርና ሁለቱንም አግባብተውና አስማምተው ነበር ይጠቀሙት የነበሩት ኢትዮጵያውያኖች ማለት ነው። ከዛም በኋላ እንግዲህ ምንድነው የሆነው? የሳባ ቋንቋ እየደከመ መጣ። እስከ 324 ዓመተ ምህረት ድረስ አብረው ነበር የቆዩትኝ ማለት ነው ሳባና ግዕዝ ቋንቋ። ነገር ግን ሳባ እየጠፋ በመምጣቱ ልክ 350 ዓመት ላይ ሲደርስ በሱ ፋንታ ግዕዝ ተተክቶ ሙሉ ለሙሉ ሀገራዊ ቋንቋ ግዕዝ ሆኖ ተገልግለንበታል ማለት ነው። እንግዲህ የአንድ ሀገር ቋንቋ ስንል የዛን ሀገር ባህል ትውፊት ብቻ አይደለም የሚገልጸው። በዚህ ቋንቋ የተጻፉ ብዙ ጥበባቶች አሉ። ከነዛ ጥበብ ውስጥ ለምሳሌ የምንመለከተው የኖህ መጽሐፍ ነው። እንግዲህ የኖህ መጽሐፍ ተሰርቆ እንደሄደ ከኢትዮጵያ እናውቃለንና ብዙዎቻችን የምናውቀው ታሪክ ነው። ይህ የኖህ መጽሐፍ ደግሞ በጣም ብዙ ጥበቦችን የተጻፉበት ነበሩ። ምክንያቱም በወቅቱ በጣም ብዙ እርኩስ መናፍስት ሲያስቸግሩት ልጆቹንም እሱንም ከክርስቶስ በተሰጠው ጸጋ መድኃኒቶችን፣ ጥበቦችን አሁን ላይ ብዙ ዓለም ላይ ሳይንስ መስርታ የምትጠቀማቸውን የመድኃኒት ፍልስፍናና አጠቃላይ የቴክኖሎጂ ጥበብ ስትመለከቱ ከዛ ጊዜ የመጣ ነውና ያ መጽሐፍ ደግሞ በየት ነበር ስንል በኢትዮጵያ በምን ቋንቋ ተጽፎ? በግዕዝ ቋንቋ ተጽፎና ስለዚህ የአንድ ሀገርን ጥበብና እውቀት ራሱ ለማወቅ ቋንቋ ያስፈልጋል ማለት ነው። እና በዚህ ደረጃ ነው እንግዲህ ስለ አንድ ቋንቋ ትንታኔ ስንመለከት በኋላ ላይ እንመጣበታለን። ስለዚህ እንግዲህ የኢትዮጵያ ሁለቱን ጽንፎች ስናስማማ ማለት ነው ሳባ ቀደም ብሎ የነበረ ቋንቋ ቢሆንም እንኳን ኋላ ላይ ግን ግዕዝ መጥቶ ብዙ ታሪኮች፣ ባህሎች፣ ጥበቦች የተጻፉበት ነው እና የአንድ እምነት ብቻ ሳይሆን የአንድ ሀገር ሀብትም ጭምር ነው። እንግዲህ ብዙዎች የውጭ ወራሪዎች ወይም ኢንቬሽኖች በፖለቲካ ስም ሲመጡ፣ በባህል ስም ሲመጡ፣ በብዙ ነገር አንድ ሀገርን ሲወሩ የመጀመሪያ ስራቸው የሚሆነው ገዳም ውስጥ ገብቶ ብዙ ቅርሳ ቅርሶችን መውሰድ ነው። በተለይ መጻሕፍት አሁን በጀርመን ብትሄዱ እጅግ በጣም ብዙ የኢትዮጵያ መጻሕፍት አሉ። እነዛ መጻሕፍት ለምን ተሰርቀው ሄዱ ስንል እጅግ በጣም ብዙ ጥበባቶች እዛ ላይ ስለተጻፉ ነው። ዛሬ ላይ ዓለም የደረሰችበት ትልቅ ፍልስፍና በወቅቱ ተጽፎ ስለሚገኝ ነው ማለት ነው። እና እንግዲህ አሁን ግዕዝ ያለበትን ሁኔታ ስንመለከት በሌሎች ሀገራቶች እንደነገርኳችሁ እስከ ፒኤችዲ ደረጃ ነው የሚሰጠው። ለምሳሌ በጀርመን ዩኒቨርሲቲ እስከ ፒኤችዲ ደረጃ ይሰጣል። በዩኤስ ዩኒቨርሲቲም እንደዛ ዩኤስ ዩኒቨርሲቲ ውስጥ ያሉት ወይም ደግሞ ዩኤስ ውስጥ ያሉት ዩኒቨርሲቲዎች በአጠቃላይ ግዕዝን ይሰጣሉ። እንግዲህ አስቡት በእኛ ሀገር ያለበትን ሁኔታ ስንመለከት ግዕዝ የሚባለው ትርጉሙ ወይ ደግሞ ስያሜው ብቻ ነው የቀረው። ከግዕዝ አንድ ቃል እንኳን መናገር የማይችል ትውልዶች ነው የፈሩትኝ ወይም ኢትዮጵያ ውስጥ ያለው። ስለዚህ ግዕዝ ቋንቋ ባጭሩ ጠፍቷል ኢትዮጵያ ውስጥ። ነገር ግን በሌሎች ሀገራቶች ይነገራል፣ በትምህርት ደረጃ ሁሉ ይሰጣል። የኢትዮጵያ ቋንቋ ለምን ይህን ያህል ደረጃ ደረሰ? ምክንያቱም ብዙ የጥበብ መጻሕፍት በዛ ስለተጻፉ። የሀገርን ባህል ምንድነው ቋንቋ፣ እምነት አለማወቅ ይሄ ነው ችግሩ። ምክንያቱም ትውልዶች ይህንን ሳያውቁ ሲቀሩ የውጭ ወራሪዎች ወይ ደግሞ ሌሎች ሀገራቶች ውስጥ ያሉት ሰዎች ግን የኛን ሀገር ባህል ያውቃሉ፣ የኛን ሀገር ቋንቋ ያውቃሉ። ከኛው የተገኘውን እውቀት ለኛው መልሰው ይሸጣሉ። ይሄው ነው እንግዲህ እና ስለዚህ ስለ ራሳችን ባህል፣ ቋንቋ፣ እምነት ማወቅ በጣም ትልቅ ጥበብ ነው። ምክንያቱም ብናውቀው ኖሮ ምንም ነገር አዲስ አይሆንም ነበረ። የስልጣኔ መጀመሪያ ኢትዮጵያ እንደሆነች ማወቅ እንችል ነበረ። እና በግዕዝ እንግዲህ የጠፋበትን ሁኔታ ስንመለከት እንዴት ነው የሆነው?
በእኛ ሀገር ሆነ ተብሎ ነው ስትራቴጂካሊ እንዲጠፋ የተደረገው። ይኸውም በቀዳማዊ አፄ ኃይለሥላሴ ጊዜ ነበረ። ምንድን ነው የተደረገው? አህዛቱ በዝተዋል በሚል ይቀነሱ የሚል ነበር የመጀመሪያው ፕሮጀክት። ምክንያቱም የግዕዝ እንግዲህ የራሳቸው የሆኑ ፊደላቶች አሉት፣ ቅርጾች አሉት። ብዙዎቹ እንደውም ከአማርኛ ቅርጾች ጋር ይመሳሰላሉ፣ ግን የራሱን የቻለ የፊደል ቅርጽ ያለው ንባቤም ያለው ትርጓሜም ያለው ነው ማለት ነው። ስለዚህ እነዚህ በዝተዋልና ይቀነሱ የሚል ነበረ። ከዛ በኋላ ደግሞ እንደገና በላቲን ቋንቋ እንደውም ይተኩ አያስፈልጉም የሚል መጣ። ይህ ሀሳብ ጥናቱ ቀርቦ ብዙ ጊዜ ሳይመረመር ቶሎ ወደ ውሳኔ ተገብቶ ወዲያውኑ ወደ ላቲን ቋንቋ እንዲቀየር ተደርጓል። አሁን ለምሳሌ የኦሮምኛ ቋንቋን ብትመለከቱት በላቲን ቋንቋ ነው የሚጻፈው እና ያን ግን በግዕዝ መተካት ይቻል ነበር በወቅቱ። ነገር ግን ሆነ ተብሎ ትውልዱ ይህንን ቋንቋ እንዳያውቅ የተሰራበት መሰረት ስለሆነ እንግዲህ ይሄ ቋንቋ በዛ መሰረት በጥድፊያ ተወስኖ ግዕዝ እንግዲህ ከዛ ጊዜ ጀምሮ እየጠፋ አሁን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተሸሽጎና ገብቶ እናገኘዋለን። እንግዲህ እስካሁንም ድረስ ጠብቃ ያቆየችልን ይህች ቤተክርስቲያን ናት እንጂ እስከ ደብዛውም አይገኝም ነበር ማለት ነው። ስለዚህ ግዕዝ በጣም መሰረታዊ ነገር ነው። ምክንያቱም የአንድ የእምነት ተቋም ሳይሆን የአንድ ሀገር መገለጫ ነው ማለት ነው። እንግዲህ የአንድ ሀገርን ሉዓላዊነት ስንመለከት የራሷ ቋንቋ ያላት ሕዝብ ሉዓላዊ ሀገርም ናት። እርግጥ አራቱ ይሄ በውጭ ያስቀመጡልን መስፈርቶች ሳይሆኑ እኛ በምናውቀው ግን ምንድነው አንድ ሀገር የራሷን ባህል፣ እምነት፣ ቋንቋ ሲኖራት ሉዓላዊ ሀገር መሆኗን ማረጋገጫም ጭምር ነው እና ግዕዝ እንግዲህ ከሞላ ጎደል ስለ ግዕዝ የሰራሁላችሁ ቪዲዮ ይሄን ይመስላል እና ስለ ግዕዝ እጅግ በጣም ሰፋ ያለ ትልቅ ጥናት እና ምርምር የሚጠይቅ ነገር ነው። ግን እንደ አንድ ሀገር እንዲታሰብ የተደረገው የአንድ የእምነት ተቋም ቋንቋ እንጂ የአንድ ሀገርም ቋንቋ እስከማይመስል ድረስ ነው። ይህ ሆነ ተብሎ የተደረገ ነገር ነው። ስለ ባህላችን እንዳናውቅ፣ እንዳንመራመር፣ እንዳንፈላሰፍ፣ እውቀት ላይ እንዳንደርስ እነዚህ ብዙ የጥበብ መጻሕፍቶች የተጻፉት በዛ ነው እና እነሱን መርምረን እንዳናቅ ነው የሆነው። ቋንቋ ሌላ ምንም ትርጉም የለውም። የአንድ ቋንቋ መሰረት የሆነ ነገር ለመረዳት እውቀትን ከትውልድ ወደ ትውልድ፣ ታሪክን ከትውልድ ወደ ትውልድ ለማስተላለፍ ነው። እንግዲህ የኢትዮጵያ የመጀመሪያ ቋንቋ ግዕዝ ከሆነ አባቶቻችን ደግሞ ምን ያህል ጥበበኛና የሳይንስ የእውቀት መሰረት እንደነበሩ በታሪክ እንሰማዋለን። ያን ታሪክ ያን እውቀት ለእኛ ልጆቻቸው እንዳይተላለፍ የሆነበት መንገድ ነው እና ብዙዎቻችን ግዕዝን ማወቅና መማር ይጠበቅብናል እስከተቻለን ድረስ። ግን ግዕዝ ይህን ይመስላል ስለ ግዕዝ የሰራሁላችሁ ማለት ነው። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።